በአዲሱ የግብር አዋጅ በአዲሱ የንብረት ግብር አዋጅ መሰረት ወይንም የንብረት ታክስ አዋጅ መሰረት ግብርን የማይከፍሉ የማህበረሰቡ ክፍል እነማን ናቸው? ጠበቃና የህግ አማካሪ ሲናን ግርማ ነኝ። እንዴት ዋላችሁ? እንግዲህ ሰሞኑን በጣም ብዙ አዋጆች ወጥተዋል። ከዛ ውስጥ ይሄኛው የንብረት ግብር አዋጅ ወይንም የንብረት ታክስ አዋጅ የሚባለው ነው። ከትላንት ወዲያ የጸደቀው ማለት ነው። ይሄ አዋጅ የሚያካትተው የማይንቀሳቀስ ንብረቶችን ነው። ቤት፣ ህንጻና መሬትን ነው የሚያካትተው። ስለዚህ ከዚህ ውስጥ ምንድነው ግብር እንዳይከፍሉ ነፃ የሚወጡ ሰዎች አሉ፣ ግለሰቦች አሉ፣ የማህበረሰብ ክፍሎች አሉ። እነሱ ምንድናቸው? አንደኛ የያዙት ቤት ያላቸው ቤት አንድ ቤተሰብን ብቻ ሊያኖር የሚችል ያ ማለት ምንድነው እናትና አባት እና ልጅን ሊያኖር የሚችል ወይ ደግሞ እናትና ልጅን ወይ ደግሞ አባትና ልጅ ወይ ደግሞ አባትና ልጅን አባትና እናትን ወይ ባልና ሚስትን እንደማለት ነው። ብቻ አንድ ቤተሰብን የሚያኖር ሆኖ እነኚህ ቤተሰቦችም ደግሞ ይሄንን ግብር ለመክፈል አቅም የሌላቸው መሆናቸውን ማስረዳት የሚችሉ ከሆነ ከግብሩ ነፃ ናቸው ማለት ነው። ሌሎቻችን ግን ያው ግብሩን ለመክፈል እንገደዳለን። ለምሳሌ በገበያ ዋጋ ነው ግብሩ የሚተመነው። አንድ ህንጻ 20 ሚሊዮን ብር የሚያወጣ ከሆነ የዛ 25% ነው የሚያዘው። 25% ማለት የ5 ሚሊዮን ዋጋ ማለት ነው፣ ይታሰብበታል። ታክሱ የሚታሰበው ከ0.00 እስከ 0.01 ነው የሚታሰበው። ስለዚህ እነኚህ ግለሰቦች ነፃ የሆኑት ግለሰቦች ከታክሱ ነፃ ቢሆኑም ያው በቂ ገቢ የለንም ብሎ ማስረዳት ከቻሉና ቤታቸው አንድ ቤተሰብን ብቻ ሊያኖር የሚችል መሆኑን ካስረዱ ነፃ ይወጣሉ። ነገር ግን ይሄ ግብር አይቀርላችሁም። ወደፊት መቼ ነው የሚከፍሉት? ቤቱ ሲሸጡ ይሄ ግብር የተወዘፈው ግብር ማለት ነው ታስቦ እንዲከፍሉ ይደረጋል ማለት ነው። ሌሎቹ ነፃ የወጡ ሰዎች ወይ ማህበረሰብ ደግሞ ምንድነው ለማህበረሰቡ ነፃ አገልግሎት የሚሰጡ ተቋማት ወይ ህንጻዎች ከዚህ ግብር ነፃ ናቸው። ይሄንን ግብር ለመክፈል አይገደዱም ማለት ነው። አመሰግናለሁ። ደህና ዋሉ። ጠበቃና የህግ አማካሪ ሲናን ግርማ ነኝ።